ማናወራቸው ግን ምን ኖራቸው አለ ትዳር ውስጥ። ይሄ ፊልም የሚያወራው ማናወራው ምን ኖረውን ዘግተን ምን ኖረውን ህይወት ነው የሚያወራው። ሰላም ጤና ይስጥልን የተከበራችሁ የኢትዮ መዝናኛ አድማጭና ተመልካቾቻችን በያላችሁበት የዓለም ክፍል አክብሮታዊ ሰላምታችን ይድረሳችሁ። ከሰሞኑ የበርካቶችን ትዳር እየፈተሸ የሚገኘው የጽዮን ግርማ እንዲሁም ደግሞ የራስ መንገድ የተሰኘውን ፊልም በተመለከተ በርካታ እጅግ ሚስጥር የነበሩ ጉዳዮች ወደ ማህበራዊ ሚዲያው እየመጡ ይገኛል። የብዙዎች የትዳር ገመና ገሃድ ያወጣው አነጋጋሪ ፊልም የሆነው የራስ መንገድና የጽዮን ግርማ ታሪክ ለበርካታ ትዳሮች መፍትሄ፣ ከዚህ ውጭ ደግሞ የተደበቁ ታሪኮችም እንዲወጡ ምክንያት እየሆነ እንደሚገኝ እየተነገረ ይገኛል። ብዙ የተወራለት ፊልም ከዓመታት በኋላ የሲኒማ ቤቶችን ተሻግሮ በዩቲዩብ ገጽ ለሚሊዮኖች ለምልከታ ከበቃ በኋላ እጅግ ያልተጠበቁ ምላሾችን እያገኘ ይገኛል። ደራሲው ሰለሞን ቦጋለ የፊልሙን ሐሳብ መነሻ በተመለከተ ከዓመታት በፊት ከኢቢኤስ ቴሌቪዥን እሁድን በኢቢኤስ ዝግጅት ጋር በነበረው ቆይታ የምንኖረው ነገር ግን የማንጽፈውን ታሪክ በፊልም አምጥቼዋለሁ፣ በበርካታ ቤቶች ይህ ታሪክ አለ የሚል አንድ እውነታን ይፋ አድርጎ ነበር። ይህን ታሪክ በብጫቂ ወረቀት የጀመረው ሰለሞን ቦጋለ በቅርብ እሱ በሚኖርበት አካባቢ በአንድ ባለትዳሮች መካከል በተፈጠረ ግጭት በ7 ጥይት ባለቤቱን ሕይወት ያጠፋውን ባል ከተመለከተ በኋላ ይህንን አስገራሚ የሆነና ከሰሞኑ በርካታ ጉዳዮችን ያስነሳውን ፊልም ለሲኒማ እንዳበቃው ገልጿል። ከሰሞኑ ይህንን ፊልም ተከትሎ ወደ ማህበራዊ ሚዲያው የመጣው የጽዮን ግርማ ታሪክም እጅግ በርካታ ጥያቄዎች እየተነሱበት ይገኛል። በባል በኩል ያለው ታሪክ ደግሞ ሌላ ገጽ የያዘ መሆኑ ጽዮን ግርማ ጭምር ጥያቄ እንዲነሳባት አድርጓል። 6 ወራት በትዳሯ የደረሰባት በደል፣ አለመታመን፣ ይቅርታ፣ ዳግም በደልና ከበርካታ ሴቶች ጋር የሚወጣ ባሏን ቅሌት በአደባባይ ለሕዝብ ይፋ ያደረገችው ጽዮን በመጨረሻ ወቀሳን እያስተናገደች ትገኛለች። በጸጋ የተገዳው ባል በባምቢ ያልተጠበቀ ከባድ ዱብዳ የደረሰበት የባምቢ ባለቤት ላይ ቀልድና ሚም ሲሰራ የቆየው ሀበሻ በጽዮን ታሪክ እንዴት ልቡ ተነካ? ይህም ጉዳይ በበርካቶች ዘንድ ጥያቄ ያስነሳ ነው። እነዚህና መሰል ጉዳዮችንና በጽዮን ባል በኩል ተሰማ የተባለውን አዲስ እንግዳ ነገር እስከ መረጃዎቻችን ፍጻሜ ቆይታችሁን ከኢትዮ መዝናኛ ጋር የምታደርጉ ከሆነ የምታደምጧቸው አንኳር የሆኑ ጉዳዮች አሉ። ለዚህ ሚዲያ አዲስ ከሆናችሁ ሚዲያውን ሰብስክራይብ በማድረግ የዚህ ምርጥ ሚዲያ ቤተሰብ እንድትሆኑ ከወዲሁ በትህትና እንጠይቃለን። እስከ መረጃችን ፍጻሜ ድረስ ሰናይ ቆይታን በመመኘት ቀጥታ ወደ ዕለታዊ መረጃችን እናልፋለን። በትዳር ላይ መወስለት፣ በባል ላይ ባል መደረብ፣ በሚስት ላይ ሚስትን ማከል በበርካታ ቤት ያለ እንግዳ ያልሆነ ነገር ግን በድብቅ እንጂ በገሃድ የማይወራለት የኢትዮጵያውያን ታሪክ ነው። ከዓመታት በፊት የተፈጸሙ 2 ታሪኮች በማህበራዊ ሚዲያው እጅግ መነጋገሪያ ሆነው ነበር። ጸጋ የምትባል ሚስት ያለው አንድ ባል ሚስት ከአንድ ውሽሟ ጋር በራሱ ቤት ላይ ስትወሰለት የሚያሳይ ቪዲዮ ወደ ማህበራዊ ሚዲያ ማጋራቱ ይታወሳል። ይህ ባል ግን የደረሰበት በደል ከንፈር የሚያስመጥጥ አንገትም ዝቅ የሚያስደርግ ሆኖ ሳለ ነገር ግን መቀለጃና መሳለቂያ ሆኖ አልፎታል። ከዚህ ታሪክ ቀጥሎ የመጣው የቲክቶከሯ ባምቢ ሀበሻዊት ታሪክ ነበር። ይቺ የቲክቶክ ገጽ አድማቂ የሆነች እንስትም በባለቤቷ በታማኝ አፍቃሪዋና ባህር ተሻግሮ እሷን ለማግባት በመጣው ወንድ ላይ ወንድ ስትደርብ እንደቆየች የሚያሳዩ ተንቀሳቃሽ ምስሎችና የድምፅ ማስረጃዎች ከወጡ በኋላ ሁሉም ከተበዳዩ ጎን ሳይሆን ከበዳዩ ጎን በመቆም አለኝታነታቸውን ለመውስለትና እንዲሁም በትዳር ላይ ትዳርን ለመደረብ ያዋሉ በርካታ ሰዎች የመኖራቸው ጉዳይ በወቅቱ እጅግ በርካቶችን ያነጋገረ፣ ከዚህ በሻገር ደግሞ ያለንበትን አሁናዊ እጅግ የተዛባ የህይወት መንገድም የሚጠቁም ነው ያስባለ ነበር። የጸጋና የባምቢን ጉዳይ በቀልድ በፌዝ የተመለከተና ባሎቻቸው ላይ የቀለደ ከሰሞኑ በአንድ አቅጣጫ ብቻ በሰማው ታሪክ ባል ላይ የዘመተ የሚገኝ ሀበሻ መኖሩ ደግሞ አያጠራጥርም። ከሰሞኑ የቤቷን ገመና ለ6 ወራት በቤቷ የነበረን እውነት ነው ያለችውን ጉዳይ በተከታታይ ፊልም ዘውግ ለቲክቶክ ያበቃችው ጽዮን ግርማ የተሰኘች እንስት የበርካቶችን ልብ ነካ የተባለ ታሪክ እያጋራች ትገኛለች።
ይህች ሴት ከአንድ ሰው ጋር እንደተዋወቀች ትውቋም ለባልነት አብቅቶት በትዳር እንደተጣመሩ ነገር ግን በትዳር ሕይወታቸው ከ6 ወራት በላይ መቆየት እንዳልቻሉና በእነዚህ 6 ወራቱም እጅግ ጉድ የሚያስብል እውነታዎችን እንዳስተናገደች በአንደበቷ ተናግራለች። ባሏ በተደጋጋሚ በደል ይፈጽምባት እንደነበር፣ የማይታመን ወንድ እንደሆነ፣ ከተለያዩ ሴቶች ጋር እንደሚወጣና በተደጋጋሚ ከቤተሰቧ ቤትም በይቅርታ እንደመለሳት፣ ነገር ግን ይህን ሁሉ መቋቋም ቢሳናት በመጨረሻ ትዳሯ በፍቺ እንደተጠናቀቀ ለቲክቶክ ገጽ ወዳጆቿ አጋርታለች። ይህንን ታሪክ ወደ ማህበራዊ ሚዲያ ካስመጣች በኋላም በታሪኩ ላይ ተንተርሰው በርካቶች ሀሳብ አስተያየታቸውን እየሰጡ ነው። ያመጣችው ታሪክ በበርካታ ትዳር ጓዳ ያለ የተደበቀ ጉዳይ ነው፣ ከጎኗ ልንቆም ይገባል ያሉ በርካቶች ሲሆኑ፣ ነገር ግን ከዚህ ቀደም ጸጋ እንዲሁም ባምቢ እንዳደረሱት ሁሉ በቀልድ የሚያልፉት ከዚህ ባሻገር ደግሞ በባሏ ዘንድም የተደበቀ እውነት ይኖራል የሚልን ሀሳብ እያነሱ በርካቶች አሉ። ጉዳዩም ሁሉንም ለሶስት ከፋፍሎ በየአቅጣጫው የየራሱን ሐሳብ ሰው እየተወራወረበት ይገኛል። እውነታው ግን በየትዳሩ ጎጥ የሚገኙ በድብቅ የሚፈጸሙ እጅግ በርካታ የተደበቁ እውነታዎች መኖሩን በግልጽ እያሳየ ሆኗል። በአንድ ወቅት አንድ ወዳጄ ከመከረኝ አንድ ሐሳብ ላካፍላችሁ። አሁን ላይ በየትዳሩ እየተፈጸሙ የሚገኙ ውስልትናዎች እጅግ እየተበራከቱ በትዳር ውስጥ ያለን እምነትም እያሳጡ ይገኛሉ። ይህንን ተከትሎ እንደኔ ግል ሐሳብ አባትነት እምነት ብቻ ነው ብሏል። በሴቶች በርካታ በደል የደረሰበት ይህ ወንድ እናትነት ሚስጥር ነው፣ ሚስጥሩ ያለው እናት ጋር ብቻ ነው፣ የልጆችን ትክክለኛ ወላጅ አባት መታቀውም እናት ብቻ ናት፣ አባትነት በእምነት የተሞላና በእምነት የምንቀበለው ጸጋ እንጂ አሁን ላይ ወደ ዲኤንኤ ምርመራ የሚያመሩ ትዳሮች ቁጥር ከፍ ቢል ከየቤቱ የሚወጡ ጉዶችና ሚስጥሮች ቁጥር የማይኖራቸው ናቸው የሚል ሐሳብን ቀበል አድርጎ ነበረ። ከዚህ ተነስቼም ሰሞንኛ ጉዳይ በአንድ ዘውግ ብቻ መታየት ያለበት ሳይሆን ሁለቱም አካላቶች ቀርበው ምላሽ ሊሰጡበት የሚገባ ነው። ነገር ግን የተነሱት ሐሳቦች ሁሉም ወደ ራሱ ትዳር እንዲታዘብና እንዲመለከት አድርጎታል። በዚህ ሐሳብ ወንድ ብቻ ሴት ብቻ በሚል በጾታ ተለይቶ እምነት ሊኖር ስለማይችል ተጠያቂ የሚሆነው አካል ሁሉ ተጠያቂ መሆን አለበት የሚል ድምዳሜ ላይ እንድደርስ አድርጎኛል። ከሰሞኑ የብዙዎችን የትዳር ገመና ገሃድ አወጣ የተባለው አነጋጋሪ ፊልም ውስጥም የጽዮን ገጸ ባህሪ ሊኖር እንደሚችል ልንዘነጋ አይገባም። ከሰሞኑ የራስ መንገድ የተሰኘ ከዓመታት በኋላ ወደ ማህበራዊ ሚዲያ የመጣ አንድ ፊልምን ተመልክተናል። በዚህ ፊልም ውስጥ እጅግ ታማኝ የሆነ ሚስቱን ያለ ስስት የሚያፈቅርና ለሚስቱ ምንም ዋጋ የሚከፍል ባልን የሚያሳይ፣ በተቃራኒው ሚስት ከሌላ ወንድ ጋር አንሶላ ስትጋፈፍና ሌላ ትዳር ለመመስረት ዳር ስትል የሚያስቃኝ ነው። በዚህ ፊልም ላይ ወስላቿ ሚስት ከሌላ ወንድ ጋር የሄደችው ሚስት ሆና ሳለች ባል ግን ይህ የህይወት መንገድ የኔ ላይ ሆን ይችላል በሚል ራሱን መሰወር የመጨረሻ ምርጫው አድርጓል። በዚህ መንገድ ከትዳራቸው የወጡ በርካታ ወንዶች የመኖራቸው ጉዳይም የማይጠያይቅ ነው። ከዓመታት በፊት ይህን ፊልም በተመለከተ ከእሁድን በኢቢኤስ ጋር ቆይታ የነበረው ሰለሞን ቦጋለ ስለ ፊልሙ ይህን ብሏል። በሚኖርበት አካባቢ አንድ ባል ሚስቱን በ9 ጥይት ሕይወቷ እንዲያልፍ ካደረገ በኋላ በብጫቂ ወረቀት የጀመረውን ታሪክ ሊጨርስ እንደተገደደና ይህ ታሪክ የማይነገር ነገር ግን በርካታ ባለትዳሮች የሚኖሩት ነው ብሏል። እኛም ሰሞንኛውን ፊልምና አነጋጋሪ የተባለውን የጽዮን ግርማን ታሪክ በዚህ መንገድ ቃኝተናል። እናንተም ከሰሞንኛ የጽዮን ግርማ ታሪክ ምን ተማራችሁ፣ ምን ተረዳችሁ? በሀሳብ መስጫው ላይ እንድታሰፍሩልን በትህትና እንጠይቃለን። ሰናይ ጊዜ እንመኛለን።